ይበልሽ ቤተልሔም ተወለደ መድኃኔዓለም ጸጋ ሞላ ዳዊት ምስኪኗን ጽድቅ የታሰባት። ሰላም ሰላም። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው ነው። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል። ዛሬ ኤምባሲ ኦፍ ሆሊ ስፒሪት ቤተ ክርስቲያን ከድሆች ጋር የገናን በዓል የልደትን በዓል አብረን እያሳለፍን ነው። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው ነው። ምክንያቱም ፍቅርን ማካፈል ያለንን ማካፈል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማርነው ታላቅ ትምህርት ነው። በዚህ የልደት በዓል ያላችሁን እንድታካፍሉ፣ ፍቅራችሁን እንድታካፍሉ፣ ምግባችሁን እንድታካፍሉ በጌታ በኢየሱስ ክርስቶስ ፍቅር ጋብዛችኋለሁ። እኛም ዛሬ የልደት በዓልን ከድሆች ጋር ከአቅመ ደካሞች ጋር አብረን እያከበርን ነው። ይህ በዓል የደስታ የሰላም የፍቅር እንዲሆን በኢየሱስ ክርስቶስ ስም ባረካቸዋለሁ፣ ወዳቸዋለሁ። አሜን። አድራሻችን ሰሚት ከፍየል ቤት ወደ 72 በሚወስደው መንገድ ቦሌ ሆራ ፊት ለፊት ባለው ቤተ ክርስቲያን ታገኙናላችሁ። ዘወትር ሮብ ከ11 ሰዓት ጀምሮ እንዲሁም ደግሞ ዘወትር ዓርብ ከ3 ሰዓት ጀምሮ የጸሎት ፕሮግራም አለን። እንዲሁም እሁድ ከ4 ሰዓት እስከ 8 ሰዓት ደግሞ የቃል የፈውስ የትንቢት ጊዜ ይኖረናል ማለት ነው። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው ነው። ወዳቸዋለሁ። ተባረኩ። ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም ጸጋ ሞላ ዳዊት ምስኪኗን ጽድቅ የታሰባት። ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ኤምባሲ ኦፍ ሆሊ ስፒሪት ኢንተርናሽናል ቸርች አፖስትል ዴቭ ልዩ በሆነ መንገድ በዓሉን በማስመልከት ከአቅመ ደካሞች ጋር ልዩ የሆነ የምሳ ግብዣ አድርገው ነበር። በዚህ ቀን በቤተ ክርስቲያን የነበሩ ወጣቶች ወንጌል ስርጭትን በመውጣት ነፍሳት ወደ እግዚአብሔር መንግስት እንዲመለሱ ደግሞም በምሳ ፕሮግራማቸው ላይ ወንጌልን ለታላላቅ ሰዎች ለተናናሾች ሳይንቁ አክብረው እየሰበኩ አሳልፈዋል። ይህንን ፕሮግራም የምትመለከቱ በሙሉ ይህንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዳይረሳ። አፖስትል ዴቭ ደግሞ ምን ይለናል? እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል። ዛሬ ኤምባሲ ኦፍ ሆሊ ስፒሪት ቤተ ክርስቲያን ከድሆች ጋር የገናን በዓል የልደትን በዓል አብረን እያሳለፍን ነው። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው ነው። ብንሆንም ምስኪን እረኛ ምልክት አይተናል፣ አብሳሪ ሆነን ተረኛ የምስራች በሉ ሰሙኛ። ተወለደ ያለ መድኃኒት ስሙን እናክብር እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን ተወለደ ያለ መድኃኒት ስሙን እናክብር በቀን በሌሊት እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን ብንሆን ምስኪን እረኛ ምልክት አይተናል፣ አብሳሪ ሆነን ተረኛ የመሰራች መኖሰበኛ ተወለደ ተወለደ የዓለም ፍቅር ተወለደ 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 የዓለም ቤዛ ተወለደ። ኑና 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 መስገን ኑና